ሰላም እንዴት ናችሁ? ኃይሉ እባላለሁ። ዛሬ ደግሞ ትላንትናዬንና ለነገ እንዴት መጓዝ እንዳለብኝ ያለኝ ሐሳብ ለማውራት ፈልጌ ነው። ተወልጄ ያደኩት በድሮው ሰሜን ወሎ ዞን በራያ ቆቦ ተኩለሽ በምትባል ትንሽዬ መንደር አካባቢ ነው። በዛ አካባቢ አብዛኛው የገጠር ልጆች ነን። በዛ አካባቢ እኛ በነበርንበት ትምህርት ዘመን አንድ ኤሌመንተሪ ትምህርት ቤት ነበርና ተወልጄ እንዳደኩ አካባቢ እንደማንኛውም የአካባቢው ልጅ ከብቶችን እየጠበቅን ማሽላ እየጠበቅን ከብት ስንል ደግሞ እርሻ ስንደርስ ደግሞ እርሻ እያረስኩኝ ነው ያደኩኝና በጣም ሃርድ የሚባል በልጅነት ያ ስራ ይሰራል ወይ ብዬ ሳስብ አሁን ከባድ የነበሩ ስራዎችን እየሰራሁ ነው ያደኩኝና ለምሳሌ ዶዶሆ የሚባል እንቆርጣለን። ከብቶችን ልንጠብቅ ሄደን በዛው እንጨት ይዘን እንመጣለን። ከብቶችን የምንጠብቅባቸው አካባቢዎች ጋሪያ በታይ ይባላል። ራቅ ሲል ረብረብ፣ አይሰለኝ እንደዚህ የሚባሉ የተለያዩ በተኩለሽ አካባቢ ያሉ ቀበሌዎች ናቸው። አብዛኛው የዛ አካባቢ ልጆች ከብቶችን እየጠበቅን ማሽላ ወፍ እየጠበቅን እያጨድን እያረምን ያደግንና በጣም ከባድ የሚባል እንጨት የምንሰብረው እንጨት ስላልነበረ ደረቅ እንጨት ማግኘት ስለማንችል ዶዶሆ የሚባል ዛፍ አለ። ዶዶሆን ቆርጠን ተሸክመን እንሄዳለን። ከቤት ነው የሚደርቀው። ቅንጭብት የሚባል አለ። ቅንጭብት ማለት ቅርንጫፉ ሲቆርጥ ደም ማድማት የሚችል ነውና አይናችን ወይም ሰውነታችን ላይ ካረፈ በጣም ከፍተኛ ጉዳት የሚያደርስ ነውና እሱን በርጥቡ ቆርጠን ፈልጠን እንወስድና ከቤት ደርቆ ለማገዶ የምንጠቀምበት ማለት ያ ማለት ተኩለሽ ከጋሪያ በታይ እንጨት አምጥተው የሚሸጡ ሰዎች አሉ። ገንዘብ አለን የሚሉና የተሻለ ገቢ አለን ብለው የሚያስቡ ሰዎች ያንን እየገዙን የሚጠቀሙ። እኛ ግን ያንን ኦፈር ማድረግ ማንችል ያንን መግዛት ማንችል ቤተሰብ ያለን ደግሞ ቤተሰቦቻችን እንጨት እንድናመጣ ያዙናል። ስለዚህ ዶዶሆ ቆርጠን በርጥቡን ተሸክመን ቤት መስራት ይደርቃል። ቅንጭብት ፈልጠን እሱን ደግሞ ቤት ወስደን ይደርቃል። እንደማንኛውም አካባቢያችን ቧንቧ ስላልነበረ የምንቀዳው ውሃ አዟሪ የሚባል ወንዝ አለ። ከላይ ከተራራው ከአቦይ ተራራ ጋሪያ ተነስቶ የሚሄድ ወንዝ አለ። በጋም ክረምትም አለና ምንድነው የምናደርገው? ወንዙን የሚቀዱ አሉ። ግን ደግሞ አሻሻልን ስንል ከወንዙ ዳር ላይ አሸዋውን ጫር ተደረገ ምንጭ የሚባል አለ። እሱን ምንጩን ከምንጩ ውሃ ቀድተን በቅል ነው እኛ ልጆች የምንሸከም። ትልልቆች ሴቶች ከሸክላ የሚሰራ እንስራ የሚባል አለ። አብዛኛው ግን ጎማ ጀሪካ ምናምን የሚባል በዛ ዘመን ስለማይታወቅ ሞስት ብንጠቀመው ከቅል የተዘጋጀ የውሃ መቅጃና ከሸክላ የተዘጋጀ የውሃ መቅጃ ነበር። ትልልቆች ሴቶች ከሸክላ የተዘጋጀ እንስራ ይጠቀማሉ። እኛ ደግሞ ልጆችና ፈጠን ብለን የምንሄድ ሰዎች ደግሞ ከቅል የተዘጋጀውን እንጠቀማለን ማለት ነው። ይሄ ሆኖ እያደግን መጣንና እናትና አባቴ በአንድ ላይ ስለማይኖሩ ነፍስ ካወቅኩ በኋላ አባቴ ጋር አምዳምባ አባቴ ሌላ ሴት አግብቶ ጣይቱ ስልጣን የምትባል ሴትዮ አምዳምባ አግብቶ ይኖር ነበር። ቀበሌ አካባቢ ይኖር ነበርና እኔ ከሱ ጋር መኖር ጀመርኩ። ታናሽ ወንድሜ ደግሞ ሞገስ ካሳዬ ከእናቴ ጋር መኖር ጀመረ። 86 ጥር መጨረሻ አካባቢ ላይ ወንድሜ ከእናቴ ጋር ይጣላና ወደ አምዳምባ ይመጣል። እኔ ወዳለሁበት እኔ አባቴ ጋር ስለነበርኩ ወደ አባቴ ይመጣል። ከዛ እዛ እየኖርን እያለ አባቴ አይ እናታችሁ መከራውን ታሳድጋችኋለች ሂዱና እሱ አሁን ስለመጣ ሲቆይ አንተ ሂድ ይለኛል። ኦኬ ብዬ እኔ ተመልሼ ወደ እናቴ ወደ ተኩለሽ እመጣለሁ። ተኩለሽ ከመጣሁ በኋላ 86 የካቲት አካባቢ ላይ ትምህርት ተማሪዎች ሲሄዱ አየሁ። እናቴ በድህነት ነው የኖረች። ምክንያቱም አላግባብ የሆነ ህይወት ገብታ ስለነበር ምንድነው የምትሸጠው? ብቅል ገብስ ትገዛና ቅዳሜ ከሰኞ እስከ ዓርብ በቤት ታበቅለዋለች። ገብሱን በውሃ ታጥበዋለች። ከዛ በኋላ መሬት ላይ ከፔስታል ታረገውና እዛ ላይ ሲሚዛ የሚባል ቅጠል አለ። ቅጠሉን ታረጋለች። ከቅጠሉ ላይ ድንጋዩን ታረግና እንዲበቅል ይሆናል። ልክ ከበቀለ በኋላ ፀሐይ ላይ ይደርቃል። ያንን ትሸጣለች። ቅዳሜ ደግሞ ጌሾ ከየተለያየ ገጠሪቱ አካባቢ ላይ ጌሾ ይዘው ይመጣሉ ሰዎች ገበሬዎች። ያንን ጌሾ ገዝታ እሷ
ከሰኞ እስከ ዓርብ በአካባቢዋ ለሚገዟት ሰዎች አድቃ ትሸጥ ነበር። የዱቤ የሚገዟት አሉ ወይም ደግሞ እጅ ከፍንጅ ወዳው ካሽ እየሰጧት ጥሬ ብር እየሰጧትም የሚገዟት ነበሩና እንደዚህ ነበር የምትኖረው። ከዛ ትምህርት ቤት ሲሄዱ አየሁኝና እናቴ ለምንድነው እኔ ትምህርት ቤት ማድረስ ስላት እናቴ ያለች ነገር አሁን ድረስ ይገርመኛል። ድሃ እኮ መማር አይችልም እንዴት ተማር እነዚህ ትምህርት ቤት የሚሄዱት እኮ የሀብታም ልጆች ናቸው ያላቸው ናቸው ስትል አይኔ ልሂድ ስላት ከዛ አብራት ጉልት ምሽት ሴትዮ ነበረችና ላኪው ምን እዚህም ቁጭ ብሎ ነው የሚል እዛም ቁጭ ብሎ ነው የሚል ላኪው ትላታለች። ኦኬ ምንድነው የሚያስፈልግ ስትል ደብተርና እስክሪብቶ በቃ አንድ ደብተርና አንድ እስክሪብቶ መግዣ 60 ሳንቲም ምናምን መሰለኝ ሰጠችኝ። አንድ ብር ያልሞላ ማለት ነው። ባለ 16 ደብተርና አንድ እርሳስ ገዛሁኝ። ትምህርት ቤት ሄድኩኝ። ትምህርት ቤት ሲሄድ 1986 የካቲት ወር አካባቢ ላይ ሁለተኛ ሴሚስተር መጀመሪያ ስለነበረ በጊዜው የነበሩ የትምህርት ቤቱ የተኩለሽ አንደኛ ደረጃ ትምህርት ቤት ኤሌመንተሪ ትምህርት ቤት ሰመምር የነበሩት በ1986 ጋሽ ሲሳይ ደምሴ ይባላሉና እሳቸው ሲጠይቋቸው እንዴ በዚህ ሰዓት እንዴት ነው ይመዘገባል አይቻልም አሉ። ኦኬ ከዛ የታላቅ እህት ይባል መምህር ቋጽጌ ይባል ነበርና እሱ ጋሽ ኪሮስ የሚባል መምህር ጠይቅለት ሰመምሩን ጠይቅለትና ይመዝገብ እዛም ከቤት ቁጭ ብሎ ነው የሚለው እዚህም ቁጭ ብሎ ነው የሚል ይመዝገብ ይለዋል። አይዶስ ጠይቀው እንዴ ሲለው አይ እንደዚህ ነው ይመዝገብን እዛም ቁጭ ብሎ ከሚውል እዚህ ቁጭ ብሎ ምን ችግር አለ ሁሉም ጓደኞች ትምህርት ቤት ስለመጡ ብቻውን ከሚውል ይምጣ እና ይማር ምናምን ይላሉ ማለት ነው። ሲለው ኦኬ ብሎ ይግባ ለጋሽ ሲሳይ ገባሁኝ መማር ጀመርኩ ማለት ነው። ከየተማርኩ እያለ አንደኛ ወጣሁ። ሰከንድ ሴሚስተር ትምህርት ተጠራቅሞ አንደኛ ወጥቼ ወደ ሁለተኛ ክፍል አለፍኩ ማለት ነው። ከዛ ሁለተኛ ክፍል 1987 ሁለተኛ ክፍል አንደኛ ሴሚስተር ላይ ወደ ሶስተኛ ክፍል አለፍኩ። ከ3 ወደ 4 አለፍኩ ማለት ነው። ከዛ አራተኛ ክፍል ላይ ወደ 5 መዛወር አይችልም። ለምን አምስተኛ ክፍል አዲስ ፖሊሲ ይጀምራል። አምስተኛ ክፍልና አንደኛ ክፍል አዲስ ፖሊሲ ጀምሯል። እኛ ከታች እየተሆነ እየመጣን ከኛ ቀጥሎ ያለውና ከኛ አምስተኛ ክፍል ጀምሮ ስለዚህ አራተኛ ክፍል የድሮ ፖሊሲ ስለነበረ ወደ አምስተኛ ክፍል በሴሚስተር አታልፍም ተባለ። አንድ አመት አራተኛ ክፍል ተማርኩ እያልኩ ቀጠልኩ ማለት ነው። አምስተኛ ክፍል ተማርኩ፣ ስድስተኛ ክፍል ተማርኩ እያልን ቀጠልን። በመካከል ግን በሁሉም በትምህርት ሌቭሎቼ ማረሳው ምንድነው እናቴ ከገዛችልኝ አንድ ደብተርና አንድ እርሳስ ውጭ መግዛት የሚችል ስታተስ አልነበረችም እናቴ። እዛ ምንድነው ማድረግ የነበረ በሰፈሩ ጭረት ይባላል እንደዚህ ተፍቆ በሰንጣራ በቀጭን እንጨት በሰነጣቂ እንጨት ተደርጎ ተፍቆ ገመድ ተፈትሎ ቅዳሜ ይሸጥ ነበርና ያንን ገመድ እንደዚህ ጭረቱን ፈትዬ ቅዳሜ ይሸጣለሁ። ያንን ብር አጠራቅሜ ደብተር ገዛለሁ፣ እስክሪብቶ ገዛለሁ። በዛ ሰዓት ጫማ አልለብስም ነበር። ጫማ የለኝም። አንድ ቁምጣ ነበረች ከፍ ያለች እዚህ ጋር ያቺን ቁምጣ ለብሳለሁ በጣም የተቀረደደች ማለት ነው። እንደዛ እያልኩ እስከ 6ኛ ክፍል ተማርኩ ማለት ነው። ከ6ኛ ክፍል በኋላ እናቴ ከሆነ ሰው ጋር የህይወት ትዳር መሰረተችና በጣም ሃርድ ነበረ አስታውሳለሁኝ። ከማስታውሳቸው ነገሮች አንድ አመት ለሁለት ወር ያክል ከጧት ተነስቼ ከሰኞ እስከ ዓርብ ማለት ጧት ተነስቼ ከተኩለሽ ዲኖ ሻል የሚባል ቦታ በቀሎ እርጥብ በቀሎ ተገዝቶ ይሸጥ ነበርና ያንን በቀሎ አጭጄ በኔ ሸከም የሚሆነኝን አጭጄ ተኩለሽ ቤት አስገብቼ እየሮጥኩ ትምህርት ቤት እሄዳለሁ። እንደዚህ ሁሉ ጊዜ ማለት ነው። ቅዳሜና እሑድ ደግሞ ሩቅ ቦታ ሄጄ እንጨት ሰብራለሁ። ዋው በጣም የሚገርም ነበርና እንደዛ እያረኩ ማር ነበረ። በዚህ በለታት አንድ ቀን ከተኩለሽ ተነስቼ ዲኖ ሄጄ በቀሎውን አጭጄ ይዤ መጥቼ ትምህርት ቤት ሲሄድ አንድ መምህር አውቀዋለሁ አሁን ማለት ቆቦ የሚያረፍዱ ተማሪዎች ወደ ትምህርት ቤት እንዳይገቡ ይከለከል ነበር። ያረፈዱ ተማሪዎች ተንበርከን ዱላ ተመተተን ነበር መንገባና ጎበዝ ተማሪ ስለነበርኩ ስለሚያቅ ለምን ነው የምታረፍዱ ምናምን አንታረኝ እና እኔ ምን አልኩት አይ ጋሽ እኔ እኮ ከአቅሜ በላይ ሆኖ እንጂ ትምህርቱን የነበርኩ ፈልገው ስለዚህ አቅሜ በላይ የሆነ ምክንያት እያጋጠመኝ ነው። ኦኬ ግባ ምናምን አለኝና ገባሁ። ሁላችንም ገባን ማለት ነው። ተመገረፍ ያለብን ተገርፈን ገባን። ተመሳሳይ የህይወት ምንድነው እስከ 8ኛ ክፍል በነበረው ጊዜ የኢኮኖሚ ችግር ነበረብኝ። ያው ተኩለሽ ነው እንትንበል
አስታውሳለሁ 7ኛ ክፍል ሆኜ የትምህርት ውድድር ቆቦ እንድንወዳደር ከተኩለሽ ትምህርት ቤትን ወክለን እኔ ከ7ኛ ክፍል ወክዬ ሌሎች 3 ተማሪዎች ነንና ቢሆን ተስፋ አለ አንድ ልጅ ረሳሁት ማን እንደሆነ 7ኛ ክፍል ነው እና ለትምህርት ውድድር ቆቦ ሄድንና ቆቦ ሁለገብ አዳራሽ ነበሩ ውድድሩ የነበረ በጣም የካቶሊክ ተማሪዎች ነበሩ የሁሉም ተማሪዎች ነበሩና በአጋጣሚ ሆኖ የቆቦ ወረዳው ወክለን ወደ ዞን ለመሄድ ነበርና 7ኛ ክፍል ያ ማለት 91 ማለት ነው አሸነፍኩኝ አንደኛ ወጣሁ ከ7ኛ ክፍል ከካቶሊክ በዛም የነበረ ትምህርቶች ነበሩ በቆቦ ወረዳውን የወከሉ ተማሪዎች ነበር ነው የመጣው በየትምህርት ቤቶች ማለት ነው ትምህርት ቤት ወክለን የመጣና ከነበሩ ትምህርት ቤቶች በዛ ሰዓት የነበሩ ትምህርት ቤት ብዛታቸው ባላቀው ካቶሊክ ነበረ ተኩለሽ ነበረ ቆቦ አንድ ትምህርት ቤት ነበር ይመስለኛል ከነዚህ ጋር ሆኖ ከ7ኛ ክፍል ተማሪዎች ማለት ነው አንደኛ ወጣሁኝና ቀጣይ ውድድር ወረዳውን ወክለን ወደ ወልዲያ ውድድር መጣን ማለት ነው ወደ ወልዲያ ውድድር መጣን ቆቦ ወክለን መጣን ወልዲያ ተወዳደር አሁንም ወልዲያ አንደኛ ወጣው 7ኛ ክፍል ማለት ነው ከዛ በዛም ጊዜ ውድድሩን አሸንፈን የሄድን ጊዜ የትምህርት ቤት የተኩለሽ አንደኛ ደረጃ ትምህርት ቤት መምህራን ጋሽ አለሙ አራጌ ነበረ ሌሎች መምህራኖች ነበሩ ያው ስማቸውን በደንብ ባላቃቸው ጋሽ መሐመድ ይመስለኛል ጥርሰ መምህር የነበረ ካልተሳሳትኩኝ አሁን ቆቦ ነው ያለው በቃ በጣም ደስ ብሏቸው አሸንፌም ስለሄድኩ ሌሎች ከኔ ጋር የነበሩት አጠቃላይ ግብዣ እንጋብዛቸው ተባለና ከተማሪዎች ብር ተሰባሰበ አስታውሳለሁና ብር ተሰባሰበና እንቁላል ነገር አዘጋጀን ይሄንን በተለያየ ቦታ ያላችሁ ተማሪዎችና መምህራን ኦልሞስት ተማሪዎች አብዛኞቹ ታስታውሳላችሁና ለካ መምህራኖች እኛ ቅዳሜ ጧት ነውና ቁርስ አልበላንም ምሳ አልበላንም ጧት ሄደን ሴቶችም ስንሰራ ምን ስንል የኛ መምህራኖች ይመጣሉ የተባለ ኦልሞስት 4 ሰዓት 5 ሰዓት ነው እነሱ ከሰዓት 8 ሰዓት አካባቢ መጡ ከዛኛ በጣም ራበንና መብላት አለብን ብለን የተወሰነ ነገር አድርገን ሴቶችም ስለነበሩ የተሻሉ ልጆች ነበሩና ሴቶች ማኔጅ ማድረግ የሚችሉ ከዛ በላን መጡ ሙዚቃ ተከፈተ ሰመምሩ የነበር የጎጃሙ ልጅ ያን ቀይ ጂኦግራፊ መምራችን አሁን አስታውስኩ ስነ ነበርና በጣም ደስ በሚል ሁኔታ አከበርነ በጣም ደስ አለኝ ጋሽ አለሙ አራጌ አሁን በህይወት የለም ልጅ አለ መሰለኝ ወደ ቆቦ አካባቢ ምስጋና ይድረስ ወዳለው ለማለት ፈልጌ ነው ከዛ በኋላ 8ኛ ክፍል 7ኛ ክፍል በዚህ ያለቀ 8ኛ ክፍል አለፍ 8ኛ ክፍል ምሳል እህቴ 7ኛ ክፍል ያለው በብር ባታግዘኝም በቃ በመኖሯ ብቻ ደስ ይለኝ ነበር የምትወደኝ አብራኝ መሆን የምትፈልገት ነበርችና የመምህር ቋር ጽጌ ባለቤት ማለት ነው ከዛ 8ኛ ክፍል ሲኮን መሰለኝ በሆነ ግርግር ወደ ሌላ ቦታ ተቀየሩ እነሱ ወደ ሌላ ወረዳ ሄዱ ከዛ እኔ ብቻ ቀር በጣም ሃርድ ጊዜ ያሳለፍኩ 8ኛ ክፍል በጣም በባወራው ምንም የማይጠቅ በኢኮኖሚ ረሃብም ነበረ በጣም ችግር ነበረ እናቴን በጣም እየታመመች ነበረ በጣም በሚገባ ሁኔታ ችግሩ የተማርኩ ማለት ነው 8ኛ ክፍል 92 8ኛ ክፍል ተማርኩ ያው ጎበዝ ተማሪ ስለነበርኩ በክፍል ሁለተኛ ወጣውና ከዛ ማስታውሰው ጋሽ አለሙ አራጌ በጣም ወዶ መምህር ነበርና ስፖርት ያስተምረን ነበር አማርኛና ስፖርት ያስተምረን ነበርና ያው ስፖርት ትንሽ እንደዚህ አይነት ነገር አልወድምና በውጤት ተበለጥኩኝ የሚወዳደር ልጅ በውጤት በለጠኝና ስንተኛ ወጣ እሱ አንደኛ ወጣ እኔ ሁለተኛ ወጣሁ የ8ኛ ክፍል ውጤታችን ነገር እኔ አንደኛ ከፍተኛ መጣሁ ማለት ነው አጠቃላይ ከኛ ትምህርት ቤት አንፃር ሲዛል ደረጃ ያሉ ሌሎችን ብልጫችን የከፍተኛ ወጣሁና በአጋጣሚ ጋሽ አለሙ አራጌ ነበርና ከቆቦ ትምህርት ጽሕፈት ቤት ተቀብሎ ወደ ተኩለሽ ሊወስዶ የነበረው ካርዱና ሲያይ እኔ በልጫለሁ እና ሻምበል በለጥክ እንዴ ሲለኝ እኔ ደግሞ እንደዚህ እንደቀል
ድሮስ እኮ በስፖርት ነው እንጂ የሚበልጡኝ በሌላ አይበልጡኝ ምናምን አንተ ልጅ አረተውተው እንደዚህ ምናምን ብሎ እሱም በጣም ደስ አለው። 9ኛ ክፍል ለመግባት ዝግጅት ማድረግ ጀመርኩ ማለት ነው። 92 ወደ 93 ክረምቱ እጅግ በጣም ሃርድ ጊዜ ነበር። በጣም ሃርድ ጊዜ ነበር። ክረምት ላይ ለደብተር መግዣ ለምናምን የሚሆን ለመስራት ብዬ ወድ ይሸጥ ነበር። ወድ ቆቦ አካባቢ ያደጋችሁ ታውቁታላችሁ። በጣም ሩቅ ቦታ ነው። ወርታች ተሄዶ ነውና ሌሊት ነው በጨለማው ነው የምንሄድ። ከዛ በጠዋት ነው የምንመለስና ወዱን ቆርጬ ከካርቶን አረኩት። ከዛ ከበደ መንገድ ላይ ስቀንስ ግማሹን ቆቦ ከተማ ደረስኩት። 15 ብር ሸጥኩት። የሸጥኩላት ያላማጣ ልጅ ናት። ወደ አላማጣ ተወስዶ 15 መከራዬን አይቼ ነው ያመጣሁት። ከዛ በኋላ ሂጅ አላውቅም። ከዛ በኋላ እንደገና ወደ አረም ገባው። አረም የሚያርሙ የቆቦ ገበሬዎች ይመጣሉ። እንደዚህ እንሰለፋለን፣ ተሰራለው ይላሉ፣ በዋጋ እንነጋገራለን፣ ይዘው ይሄዳሉና አረም አረመን ማታ 50 ሳንቲም እየከፈል ሰኞ ገበያ ሚሚ የምትባል ሴትዮ ትልቅ ወፈር ያለ ልጆች ያሏት ሴትዮ እሷ ቤት እናድር ነበር። አሁንም አለች ባይዘው እሷ ቤት እናድር ነበርና የ92 እስከ መስከረም የነበረው ሂደት በዚህ አለቀ ማለት ነው። ወዳችኋለሁ። ተባረኩ።